ነፍስ ጤና ሲጎላት ለመልካም ነገር ምን ትሆናለች መሰለህ? ስልቹ ትሆናለች። ስልቹ ለምሳሌ አሁን እዚህ እያስተማር ከሆን ሊሰለቻችሁ ይችላል። የሚሰለቻችሁ ለምን እንደሆነ ታውቃላችሁ? ነፍሳችሁ ጤና ስለሌላት ነው። አይ አልሰለቻችሁም፣ እንደው ከሰለቻችሁ ማለት ነው። ኃጢአትን ጨለማ የሚለው ጨለማ ለብርሃን ተቃራኒ እንደሆነ ኃጢአት መልካም ነገርን እንድንጠላ ያደርገናል ነው። የመልካም ነገር ጥላ አሌ ሎሙ ለለ ይብሉ ለእኩይ ሰናየ ወለሰናይ እኩየ ለጥዑም መሪረ ወለመሪርኒ ጥዑመ ክፉውን በጎ በጎውን ክፉ ለሚሉ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸው አለ ትንቢተ ኢሳይያስ ምዕራፍ 5 ላይ ሲናገር። ክፉውን በጎ በጎውን ክፉ ለሚሉ አሁን በዚህ ዘመን ስታዩት ክፉ በጎ ይባላል። በጎ ሰምን ይሆናል ክፉ ነው የሚባለው። ኃጢአት ክብር ይሰጠዋል፣ ስም ይወጣለታል። ክብር እንትን ምናምን እየተባለ ለኃጢአት ስም እያወጣን እንዳይታወቃን ይደረጋል። ኃጢአት የመድረክ ክብር ይሰጠዋል፣ ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ የታመመች ነፍስ ናት። ይሄን የምታመጣው በሽተኛ ነፍስ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት እንድንድና ያደረገን ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? እየሰራን መስሎኝ ትችላላችሁ። አንደኛ መጠበቂያውን ሰጥቶናል። ሁለተኛ ኃጢአት የግድ አትጥለንም። አሁን ወደነ ምን ወድቀው ከቃሉ ጋር ናቸው። ከቃሉ ጋር ናቸው። አንድ ሰው ውጊያ ገጥሞ ወታደር ማርኮ መሳሪያውን ቀምቶ ይህን ሰው እየጠብቁ ብሎ ሰጥቷቸው ሰምታችኋል። ለቃችሁ ታጥቆ መጥቶ ቢወጋችሁ የማን ነው ችግር? የማን ችግር ነው? የእኛ ችግር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እየሰማችሁ አንድ አንበሳ ጥርሱን አውልቀው ሲያበቃ በሉ ይህ አንበሳ ቢላችሁ ይህ አንበሳ አለ ምንም አያደርጋችሁም አይዟችሁ ቢላችሁና ሂዳችሁ አይ ችግር የለም ብላችሁ ሆዱ ውስጥ ብትገቡና ቢውጣችሁ የማን ነው ችግር? በሉ ንገሩኝ እንጂ የእኛ ችግር ነው አይደለም እንዴ?